በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች እንደምሰነበታችሁ። ሰላም እግዚአብሔር በያለንበት ከሁላችን ጋር ይሁን። አሁን የምንገኘው ቤተልሔም ኤፍራታ የዳዊት ከተማ ላይ እንገኛለንና በተለይ የቸርች ኦፍ ኔቲቪቲ ወይም የልደት ቤተክርስቲያን በግራ በኩል ያለውን የቅድስት ካትሪና ገዳም ውስጥ እንገኛለንና እዚህ ቦታ ላይ ታሪክ የተፈጸመበት ነውና በተለይ እዚህ ሐውልት ላይ የምታዩት ቅዱስ ጅሮም ይባላልና በተለይ በምዕራባውያኑ እጅግ ታዋቂ የሆነ አባት ነው፣ ሊቅ ነውና በተለይ ደግሞ መጽሐፍ ቅዱስን በመተርጎም የመጀመሪያው መጽሐፍ ቅዱስ ከዕብራይስጥ ወደ ላቲን በመተርጎም ይታወቃል። ስለዚህ የቅዱስ ጅሮም በዚህ ቦታ ላይ የኖረበት የጸለየበትንና ኋላም ያረፈበት ዋሻ እዚህ ገዳም ውስጥ ይገኛልና ገዳሙ አጠቃላይ የቅድስት ካትሪና ገዳም ነውና ግን የቅዱስ ጅሮም ሐውልት ነውና ቅዱስ ጅሮምም እዚህ ጋር የተሰራው ያው በዚህ ቦታ ላይ ኖሮበታል፣ እንዲሁም ደግሞ ጸልዮበታል። ኋላም ደግሞ በዚህ ቦታ አርፎ አጽሙ ወደ ሮም ፈልሷል ማለት ነው። በተለይ በምዕራባውያኑ እጅግ ታዋቂ የሆነ አባት ነውና በተለይ ቋንቋ በመተርጎም የሚታወቅ ሊቅ ነውና መጽሐፍ ቅዱስን ከዕብራይስጥና ከግሪክ ወደ ላቲን የተረጎመ ታላቅ አባት ነውና ይሄ የሱ መታሰቢያ ተደርጎ የተሰራ ነውና ከታች ደግሞ አንደርግራውንድ ላይ ዋሻ አለ። ይህንን ታላቅ አባት ቅዱስ ጅሮም የኖረበት የጸለየበትና ኋላም ያረፈበት ቦታ እንደሆነ የሚታመንበት ዋሻ አለ። በመጨረሻም ካረፈ በኋላ የተወሰኑ ጊዜያቶች አጽሙ እዚህ ቦታ ላይ ተቀብሮ ከብዙ ዓመታት በኋላ ደግሞ ወደ ሮም ፈልሷል ማለት ነው። ስለዚህ የምንገኘው ቤተልሔም ኤፍራታ የዳዊት ከተማ ጌታ ለዓለም ድነት ሲል የተወለደበትን ቤተልሔም ላይ እንገኛለን። አሁን ደግሞ ውስጥ ገብተን ገዳሙ አብረን እንሳለማለን። ተከተሉ። ቅዱስ ጅሮም፣ ዮሲበስ፣ ሂሮኒሞስ እና በቤተልሔም የሚገኘው ዋሻ በመንፈሳዊና በቤተ ክርስቲያን ታሪክ ውስጥ እጅግ ጥልቅ ቦታ አላቸው። በተለይም መጽሐፍ ቅዱስን ከመጀመሪያው ቋንቋ ከዕብራይስጥና ከግሪክ ወደ ላቲን ቋንቋ በመተርጎም ወይም vulgate የሚታወቀው የቅዱስ ጅሮም ታሪክ ከጌታ ልደት ዋሻ ጋር በቀጥታ የተያያዘ ነው። የቅዱስ ጅሮምና የቤተልሔም ዋሻ ሙሉ መንፈሳዊና መጽሐፍ ቅዱሳዊ ታሪክ። ቅዱስ ጅሮም በ347 ዓመተ ምህረት አካባቢ በስትድሮን አሁኑ ክሮኤሽያ ወይም ስሎቬኒያ ድንበር ተወለደ። በሮም ከተማ ከፍተኛ የፍልስፍናና የሰዋስውና የንግግር ጥበብ ትምህርቶችን የተማረ እጅግ የተማረ ሊቅ ነበረ። ቅዱስ ጅሮም መጀመሪያ ላይ ዓለማዊ ዕውቀትን ቢያሳድድም በኋላ ግን ሙሉ ሕይወቱን ለእግዚአብሔር ለመስጠት ወሰነ። በሶሪያ በረሃ ለዓመታት በብሕትውና በምንኩስና በመቀመጥ ዕብራይስጥና ግሪክ ቋንቋዎችን በከፍተኛ ደረጃ ማጥናት ጀመረ። ቅዱስ ጅሮም በሮም ከተማ የርዕሰ ሊቃነ ጳጳሳት ደማስዮስ አማካሪና ጸሐፊ ሆኖ ካገለገለ በኋላ ከሮም ወጥቶ ወደ ቅድስት ምድር ኢየሩሳሌም መጣ። በ386 ዓመተ ምህረት በቤተልሔም ከተማ ለሕይወቱ ማጠናቀቂያ የምትሆን መጠለያ አግኝቶ እዚያው መኖር ጀመረ። ቅዱስ ጅሮም ወደ ቤተልሔም የመጣው በዓለም ላይ ካሉ ስፍራዎች ሁሉ ይበልጥ ጌታ የተወለደበትን ትሕትና የሞላበትን ቦታ ስለወደደው ነበረ። ከጌታ ልደት ዋሻ አጠገብ በሚገኝ ሌላ ተያያዥ ዋሻ ውስጥ የመኖሪያና የጥናት ክፍሉን አደረገ። ዓለምን ሁሉ የያዘው ጌታ በዚህ ጠባብ ግርግም ውስጥ ተኛ። እኔም በዚህ ቅዱስ ስፍራ አጠገብ መኖሬ ታላቅ ክብር አለው በማለት ስፍራውን ያደንቅ ነበረ። ቅዱስ ጅሮም በዚህ የቤተልሔም ዋሻ ውስጥ ለ34 ዓመታት እስከ ዕለተ ዕረፍቱ እስከ 420 ዓመተ ምህረት ኖረዋል። በዚህ ጊዜ ውስጥ ያከናወናቸው ስራዎች የvulgate ወይም የመጽሐፍ ቅዱስ ትርጉም፣ እስከ ቅዱስ ጅሮም ዘመን ድረስ በምዕራቡ ዓለም የነበሩት የላቲን ትርጉሞች ከተለያዩ የግሪክ ቅጆች የተተረጎሙና እርስ በርሳቸው የማይስማሙ ነበሩ። ጅሮም በቤተልሔም ዋሻ ውስጥ ተቀምጦ ብሉይ ኪዳንን በቀጥታ ከዕብራይስጥ ቋንቋ ወደ ላቲን ተረጎመ። አዲስ ኪዳንን ከግሪክ ምንጮች ጋር ያስተያየ የላቲኑን ትርጉም አረመ።
ሰላም ጤና ይስጥልኝ። በድጋሚ እንዴት ቆያችሁ? አሁን የምንገኘው የቅዱስ ጅሮም ዋሻ ውስጥ ነው እና ቅዱስ ጅሮም ከዚህ ቦታ ላይ ጸልዮበታል፣ ኖሮበታል እና ኋላ ያረፈበትም የኖረበትም ቦታ ነው እና በእርግጥ ኋላ አጽሙ በዚህ ተቀብሮ ወደ ሮም ፈልሷል ማለት ነው። ስለዚህ ቅዱስ ጅሮም ይህንን ታላቅ አባት የጸለየበት የኖረበት ኋላም ያረፈበት ዋሻ እዚህ ውስጥ ነው እና አብረን ገብተን ተሳልመን እንወጣለን። መልካም ቆይታ። የትርጉም ወይም vulgate የሕዝብ መገልገያ የተባለ ሲሆን ለሺህ ዓመታት በምዕራቡ ዓለም ብቸኛውና ዋናው የመጽሐፍ ቅዱስ ትርጉም ሆኖ አገልግሏል። በዋሻ ውስጥ ሆነው በብሉይ ኪዳንና በሐዲስ ኪዳን መጻሕፍት ላይ ጥልቅ የሆኑ መንፈሳዊና ታሪካዊ ማብራሪያዎችን ጽፏል። የመጽሐፍ ቅዱስ መልክዓ ምድርና የአይሁድን ባህል በቅርበት እያጠና በመጽሐፉ ማብራሪያዎቹ ዛሬም ድረስ ትልቅ ዋጋ አላቸው። በመንፈሳዊ ጥበብና በስዕላት ላይ ቅዱስ ጅሮም አብዛኛውን ጊዜ ከአንበሳ ጋር ይታያል። ለዚህም ምክንያቱ የሚከተለው እንዲህ ነው። አንድ ቀን ቅዱስ ጅሮም በቤተልሔም ዋሻ ውስጥ ከደቀ መዛሙርቱ ጋር እያስተማረ ሳለ አንድ አንበሳ እየለከሰሰና እየጮኸ ወደሱ መጣ። ደቀ መዛሙርቱ በፍርሃት ሲሸሹ፣ ቅዱስ ጅሮም ግን አንበሳው እየለከሰሰ የመጣው ሊጎዳቸው ሳይሆን እርዳታ ፈልጎ መሆኑን ተረዳ። እግሩን ሲያይ ትልቅ እሾህ ተሰክቶበት አገኘው። ጅሮም እሾሁን አውጥቶ ቁስሉን አጠበለት። አንበሳውም ከዚያ ቀን ጀምሮ እንደ የቤት እንስሳ እየታዘዘና ዋሻውን እየጠበቀ አብሮት ይኖር ነበር ይባላል። ይህ ታሪክ የእንስሳትና የቅዱሳን መታዘዝና የፍጥረት መታረቅ ምሳሌ ተደርጎ ይወሰዳል። የቅዱስ ጅሮምና የቤተልሔም ዋሻ ታሪክ ለኛ የሚሰጠን ከፍተኛ መንፈሳዊ መልእክት አለው። ቅዱስ ጅሮም መጽሐፍ ቅዱስን አለማወቅ ክርስቶስን አለማወቅ ነው ይል ነበረ። የእግዚአብሔርን ቃል ለመረዳትና ለመተርጎም የከፈለው መስዋዕትነት ለቃሉ ያለውን ክብር ያሳያል። ጅሮም ከሮም ከተማ ክብርና ምቾት ወጥቶ በቤተልሔም ጠባብ ዋሻ ውስጥ መኖሩ እውነተኛ መንፈሳዊ ጥበብንና ብርሃን የሚገኘው በትህትናና በጸጥታ በጸሎት ውስጥ መሆኑን ያስተምረናል። ክርስቶስ በሥጋ የተወለደበት ዋሻ የቅዱስ ጅሮም የትርጉም ሥራ መገኛ በመሆኑ ስፍራው የሥጋዌ ወይም የቃል ሰው መሆን ምስጢር ብቻ ሳይሆን የእግዚአብሔር ቃል ለዓለም ሁሉ በቋንቋው እንዲደርስ የተደረገበት የምስራች ስፍራም ነው። በመጨረሻም ቅዱስ ጅሮም በሴፕቴምበር 30 ወይም በ420 ዓመተ ምህረት በዚሁ በቤተልሔም ዋሻ ውስጥ አረፈ። መጀመሪያውኑ እዚያው ዋሻ ውስጥ ተቀብሮ የነበረ ቢሆንም በኋላ ግን አጽሙ ወደ ሮም ወይም ሳንታ ማሪያ እንደፈለሰ ይነገራል። ዛሬ በቤተልሔም የሚገኘውን የልደት ቤተክርስቲያን ወይም ቸርች ኦፍ ኔቲቪቲ የሚጎበኝ ሰው ከቅዱስ ካትሪን ካቶሊክ ቤተክርስቲያን በታች ወደሚገኙት ዋሻዎች መውረድ ይችላል። እዚያም የቅዱስ ጅሮም መቃብር የነበረው ስፍራ የሱና የደቀ መዛሙርቱ መታሰቢያ መሰዊያዎች እንዲሁም መጽሐፍ ቅዱስን የተረጎመበት የቅዱስ ጅሮም ዋሻ ወይም ኬቭ ኦፍ ሴንት ጅሮም ተጠብቆ ለጉብኝትና ለጸሎት ክፍት ሆኖ ይገኛል። እኛንም በዚህ በታላቁ ቅዱስ ሰው ጅሮም በረከት እግዚአብሔር ይባርከን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።
ነው።